ሰላም እንዴት ናችሁ? እስቲ ዛሬ ደግሞ ቡልጋሪያ አካባቢ ስለሚገኘው ሳይታችን ሜቢ እዛ ሳይት ላይ ኢንቨስት ብታደርጉ ምን ያህል ተጠቃሚ ትሆናላችሁ የሚሉትን ነገሮች ይዤላችሁ ቀርብ ያለው የተወሰኑ ሀሳቦችን ደግሞ ሼር አደርጋችኋለሁ ማለት ነው። ያው ሳይታችን የሚገኘው እንደሚታወቀው ከቡልጋሪያ መብራት ወደ ሜክሲኮ በሚወስደው ዋና አስፓልቱን ይዞ እየተገነ በሚገኝ እጅግ ዘመናዊ ሚክስድ ዩዝድ አፓርትመንት ነው እና እዛ አካባቢ ኢንቨስት ብታደረጉ ሜይ ቢ አፓርትመንቶችን ለመግዛት ብታስቡ ለምሳሌ ትልልቅ የመንግስት ፕሮጀክቶች እንዲሁም ዓለም አቀፍ መስሪያ ቤቶች እዛ አካባቢ ይገኛሉ ማለት ነው። እንደ አፍሪካ ህብረትን ጨምሮ እዛ አካባቢ ቤት ብትገዙ ወይ ደግሞ አፓርትመንት ብትገዙ በዶላር የማከራየት እድላችሁ የሰፋ ነው። ምክንያቱም ዲፕሎማቶች ናቸው እዛ አካባቢ የሚሰሩት የውጭ ዜጎች ናቸው እና አፓርትመንት ቤቶቻችሁን በዶላር ማከራየት ትችላላችሁ ማለት ነው። የንግድ ሱቆች እስካላችሁ ደግሞ እዛ አካባቢ ከኛ ሳይት ፊት ለፊት የአልነጃሺ መስጊድ አለ። ያ ማለት በምስራቅ አፍሪካ ትልቁ የሚባለው አልነጃሺ መስጊድ ከኛ ሳይት ፊት ለፊት ነው እየተገነባ የሚገኘው ነው እና ያ ደግሞ ወኪንግ ክላይንቶችን የማምጣት ቻንሱ በጣም የሰፋ ነው። ከዚያም በተጨማሪም ቢልዲንጉ ላይ ያው ኮምፓውንድ አፓርትመንቶች ነው የሚገነቡት። ያ ማለት ከ450 በላይ አባወራዎች እዛ ሳይት ላይ ይኖራሉ ማለት ነው። ያ ደግሞ ሌላ ተጨማሪ ደንበኞችን እንድናፈራ የሚያደርገን ሌላኛው ሳይት ነው ማለት ነው። ከዛ በተጨማሪ ደግሞ ለሜክሲኮም ቅርብ እንደመሆኑ ያው ሜክሲኮ እንደምታውቁት በንግድ እንቅስቃሴ ነው በደንብ የምትታወቀው እና የንግድ ሱቆች እዛ አካባቢ ብትገዙ ሌላውም ደግሞ ክላይንቶችን ወደዛ የመምጣት ቻንሳቸው የሰፋ። ምክንያቱም አሁን የመንገድ ፕሮጀክቶቹም እየተሰሩ ነው እዛ አካባቢ እና በጣም ጥሩ የሆነ የንግድ እንቅስቃሴ እንደሚኖረው ምንም ጥያቄ የለውም ማለት ነው። በእነዚህ ምክንያቶች እዛ አካባቢ ኢንቨስት ብታደርጉ ሞር ተመራጭ ነው ብዬ አስባለሁ። ምናልባት እዛ አካባቢ ደግሞ አፓርትመንት ላይ የንግድ ሱቆች መግዛት ከፈለጋችሁ አሁኑኑ በ0922 456992 ብትደውሉ ወይም ደግሞ ታች ስልክ ቁጥር ያስቀምጥላችኋለሁ። በዛ ስልክ ደውላችሁ በቂ መረጃውን እንዲመኑ ሳይትም ኦፊስም መጎብኘት ትችላላችሁ ማለት ነው። አቤል ነኝ የቴምር ፕሮፐርቲስ አሲስታንት ሱፐርቫይዘር። መልካም ጊዜ ይሆንላችሁ። አመሰግናለሁ።